እውነት ነው የመድሃን ያለም በለተቀል እንደ ረገጥከው እርጥብ ያስከው እውነት ያንተን ነገር የሚወርሳው ነው ምን ላ ብቻዬን እንዳይብድ እየጮኩኝ እዚህ ጫካው ሰው ሳይኖር ሰው እያነቃቃው እዚህ ጫካ ውስጥ በነፃነት እያወራው ድሮ ታቁኛላችሁ ቪዲዮዎች ላይ ታችኋል ምንም ያልፈራው ሰውዬ አሁን ግን ትንሽ የብራለኝ ትንሽ ያስናለ ስልኬን ይወስድብኛል አይፎን ድሮ ምንም ስልክ የለኝም አይፎን 7 ያለኝ ወይም ኪሴ ውስጥ ምንም ብር የለም ምንም ኡስታዝ ያሲን ኑሩ አድርሱልኝ ኡስታዝ ያሲን ኑሩ ያሳከኝ ነገር ካሳከኝ ካባባሉ ዳሳን ጥልም አገር ፍርሳለች አይባልም ምናምን ብላ እዝግጠኝ ጥሩ ግን የምትናገረው እንደማታቅ ምነግር ለምን እንደሆነ ታውቃለህ እዛው ላይ ለአክሱም ድምጹ ነው ብለ ደግሞ መጣዛው ሰላም ጤና ይስጥልን ክቡራን ተመልካቾቻችን የዛሬው ምን አዲስ መሰናዷችን ተጀምሯል ክቡራን ተመልካቾች በዛሬው ልዩ መሰናዷችን እጅግ በርከት ያሉ የተመራረጡ ቪዲዮዎችን ይዘንላችሁ ቀርበናል እስከ ዝግጅቱ ፍጻሜ አብረን እንቆይም ይሄ ቪዲዮ በየገስት ሃውሱ በየፔንሲዮኑ በየሆቴሎች ከጓደኞቻችሁ ጋር ለምትዝናኑ ሰዎች ጥብቅ መልእክት ነው እስኪ ተከታተሉን እንመለስ ድንገት ሳታስቡት ራሳችሁን ፊ ሳይት ላይ ፖስት ተደርጋችሁ ብታዩት ምን ታደርጋላችሁ ሁላችሁንም ሊያጋጥም የሚችል ትልቅ ውርደት ነው እግዚአብሔርን ዝም ብላችሁ አንድ ፈረንጅ ነውና ሚስቱን ይዞ ቻይና ሀገር ለቬኬሽን ምናምን ነገር ይዟት ይወጣል ከዛ እየተዝናኑ ምናምን ያው መቼስ ባልና ሚስት ናቸው ማታ ላይ ያው አብረው መተኛታቸው ማረጋቸው ምናምን የማይቀር ነው ከዛ እነሱ በቃ ሲያረጉ ምናምን ያለውን ነገር ለካ ተቀርጸዋል እንዴት እንደተቀረጹ ልንገራችሁ በጣም የሚያሳፍረው ፓርት ማለት ነው የሆቴሉ ካሜራ ላይ ማለት ነው አይሚን የሆቴሉ መብራት ላይ እያንዳንዱ መብራቶች ላይ እንትን አለ ካሜራ አለ በመብራቶች ላይ ለካ ካሜራ አለ እና እያንዳንዳቸው ነገር ተቀርጸዋል ለምላችሁ ሆቴሉ ለካ ከካናሎች ጋር ይሄ ዲል ያለው ሆቴል ነውና ሰዎች ምናምን እንደዛ ሆቴል መተው ሲተኙ ምንም ነገር የሚያረጉትን ነገር በሙሉ ይቀጣል ከዛ ፖስት ይደረጋሉ ማለት ነው ሰዎቹ ምንም ሳያውቁ ያለ ፈቃዳቸው በቃስ ቪዲዮ ሰዎቹ ተቀርጸው ምናምን ፖስት ይደረጋሉ ማለት ነው ኦ ማይ ጋድ ምን ያህል በጣም የሚዘገንን ነገር እንደሆነ መነግራችሁ እግዚአብሔርን ከዛ እንዴት እንደታወቀ ልንገራችሁ ከዛ እንዴት ታወቀ ባልየው ሳይላችሁ የራሱን ቪዲዮ ቻናል ላይ ማየት አቤት ቅሌት አቤት ውርደት ስቲቷ ደግሞ ጭራሽ ታብዳለች ሲጀመር አንተ ምልቱ ቻናል ላይ ገባክ ምልቱን አየክ እንዴት ተፖሰተ ምናምን ብለው አሁን ክስ ላይ ናቸው ምናምን ማለት ነውና በየሆቴሉ እየሄዳችሁ እዚያ ሀገርም ሊመጣ ይችላል ይሄ ነገር አይታወቅምና በየሆቴሉ እየሄዳችሁ የምታረጉትን ነገር አስቡ የምሬን ነው ኒሳቲዮን ቀደም ባለው ጊዜ ኢህአዴግ ዘመን ማለት ነው ፌዴሬሽን አፈጉባኤ የነበሩ ሴትዮ ናቸው ደስ የሚል መልእክት አስተላልፈዋል እስኪ እንከታተላቸው ጽግና ምናምን ከህዝብ ደህንነት በኋላ ነው የሚመጣ ለመሬቱ አይደለም እኮ ብልጽግና ለህዝብ ነው ህዝብ ደግሞ ሲኖር ነው መጀመሪያ ወጥቶ መግባት ሲችል እስቲ አስቡት ተኝቶ እነሳለሁ ብሎ ሰው እየተጨነቀ እየተኛ መንግስት ምንድነው የሚሰራው መጀመሪያ መነሻው አማራን ማጥፋት ማዳከም ዘሩን ማጥፋት ስለሆነ እሳቢያቸው ማለት ነው ስለዚህ ይሄ በስልጣን ላይ ያሉም ሲሰሩት ነው የነበረው ከስልጣን ሲወርዱ ደግሞ ዋና ስራ አድርገው እየሰሩት ያለ በተጨባጭም እያስለቀሰን እንዴት ነው እያለቀስን የምንቀጥለው መንግስት ባለበት ሀገር ሰራዊት ባለበት ሀገር የሰላም ሚኒስትር ብለን በአለም የሌለ እኛ ሀገር ያለ የሰላም ሚኒስትር ባቋቋምንበት ሀገር እንዴት ነው የህዝባችን ሰላም ማስጠበቅ ማንችለው ትግስትም እኮ ልክ አለው ሁሉ ነገር ልክ ሲኖረው ነው የሚያምረው ከልክ ሲያልፍ ሁሉ ነገር ይበላሻል እኔ እቻ ሀገር የምትቆመው በሁላችን ኢትዮጵያውያን ትክሻ ነው ብዬ ነው ማምነው ይሄኛው ቪዲዮ ደግሞ ከኮሪደርና ሌሎች ተያያዥ መሰረተ ልማቶች ጋር በተያያዘ ነዋሪዎች እንዴት እየተንገላቱ እንዳለ የሚያሳይ ቪዲዮ ነው ተከታትለነው እንመለስ እኛ ከተማው አይልማ ይያልና አይደለም ከተማው ግን ሲለማ ለዚህ ሰው የሚገባውን
ተገቢ የሆነን ካሳ ተሰጥቶት ነው መነሳት ያለበት። ነገ የት ዜጋ እኮ ነው ኦልሞስት ሌላ ሀገር የለውም። ኢትዮጵያ ማለት ኢትዮጵያዊ ነን። ከለራችንም ኢትዮጵያዊ ነው፣ ቋንቋችንም ኢትዮጵያ። ከዚህ ውጪ ምንድነው መናገር የምንችለው? መሆን የሌለበት ነገር ነው እየተፈጸመበት ያለው። ኦልሞስት እሱ አከራ እንትን ባለቤት ስለሆነ ሳይሆን እኔም ተከራዩኝ እኮ ይተውላለሁ። በሰባት ቀን እንዴት ነው ቤት ማግኘት የምችለው? እና እውነት ነው የምልህ ህግ ካለ ኢትዮጵያ ውስጥ የኢትዮጵያ መንግስት የሚሰማን ከሆነ አብይ እየሰማን ከሆነ እንዲደርስልን ነው እኛ ትልቁ ነገራችን ማለት ነው። የቴዲ አፍሮ ዳስጣል አልበም በተለይም ዳስጣል የተሰኘው ሙዚቃ እንግዲህ መነጋገሪያነቱን ዛሬም ቀጥሏል። ለኡስታዝ ያሲን ኑሩ ቲክቶከሩ ዮኒ ማኛ ምላሽ ሰጥቶታል። እንከታተለው። ኡስታዝ ያሲን ኑሩ አድርሱልኝ። ኡስታዝ ያሲን ኑሩ ያሳከኝ ነገር ካሳከኝ ካባባሉ ዳሳን ጥልም አገር ፍርሳለች አይባልም ምናምን ምናምን ብላ እዝግተኝ ጥሩ ግን የምትናገረው እንደማታቅ ምነግር ለምን እንደሆነ ታውቃለህ? እዛው ላይ ለአክሱም ድምፁኑ ብለህ ደግሞ መጣ እዛው ድንኳን ጣልክ፣ ዳስ ጣልክ። ለዚህ ነው የምትናገሩትን አታቆም ብላችሁ። ያሲን ኑሩ ምንድነው ያልከው? እዛው ላይ እኛ ሀገር አልፈረሰችም፣ ሀገራችን ተስፋ አለን፣ ብዙ ነገር ይደረጋል አልክ። ኦኬ ሰማን። ኦኬ ምናልባት ይህ ነው ሃይማኖተኛ ስለሆነ የሚያውቀው ነገር አለ ብለን አለ። እዛው ላይ እየተናገርክ አክሱም ላይ መጠጥ ቤቶች አሉ፣ አክሱም ላይ ብዙ ነገሮች አሉ፣ አክሱም ላይ ግን ሰላት መሰገድ አይችልም ብለህ ደግሞ እዛው ዳስ ጣልክ። ያንተን ነገር እዛው ቴዲ ያፈረሰው። ቴዲ የሚያለው ይሄንን ነው። ቴዲ አፍሮ ያለው መብት የለም ኢትዮጵያ ውስጥ ያለ እውነቱን ነው። መብት የለም። ስለ መብት ከጠየቅ እስር ቤት ትገባለህ። ስለ መብት ከጠየቅ ወገባ ገዳ ይሰበራል። ስለ መብት ከጠየቅ ምን ትሆናለህ? ትሸማቀቃለህ ነው ያለው። ስለዚህ ለአንተ እኮ ድምፅ ሆነልህ ቴዲ አፍሮ። አየህ፣ አለማሰብ ካድሬ መሆን ብዙ ጊዜ ምን ያደርጋል? የምታወራውን ቅዠት እንኳን አታ ይሄኛው ቪዲዮ ደግሞ በየገስት ሃውሱ ቸርቹ ጸሎት እናደርግላችኋለን እያሉ የበርካታ ምዕመናንን ገንዘብ ለሚበሉ ህይወታቸውን ለሚያባክኑ ፓስተሮች የተላለፈ መልእክት ነው። እጅግ ደስ የሚል መልእክት አለው። ተከታትለነው እንመለስ። ሄሎ። አቤት። ሰላም፣ እንዴት ነህ? እግዚአብሔር ይክበር። ሁሉ ሰላም፣ ሁሉ ድንቅ ነው። ኢየሱስ ይባረክ። እግዚአብሔር ይመስገን። ስልክ ቲክቶክ ነበር ያገኘውና። ኦኬ። ለጸሎት ነው? ለምንድን ነው የደወልከው? ለጸሎት ነው ፈልኩ። በቃ ፈጥነህ ዘር አስገባና በዚህ በጾም ጸሎት ዛሬ 1 ቀን 9ኛ ቀን ነው ያለ ነው። ታምራትን ትቀበላለህ። አሁን ራሱ ቸርች ነው ያለው፣ ድምጽ ያስታውቃል። ዘር አስገባና ሰዎች ገስተውስ መከታተሉ ቢያንስ 15 አስገብቶ ነው። ስልክ ላይ እንትን እንድጸልይ ፈልገው 5 አስገብቶ ነው የሚጸልዩት። ማስገባታም ትችላለህ አይደል? እንድጸልይክ ስንት ነው? ስንት ብር ነው ማስገባት? 5000 ብር። ትንሽ ነው። 5000 ብር ነው? አዎ። ኦኬ። የት ነው ማለት ቸርች መምጣት አለብኝ? በስልክ ነው ጸሎት? ቀጥታ ስልክ ላይ አሁን እኮ ሰዓቴ ላይ እኮ ነው እያወራ ያለሁት። እያወራኸኝ ያለው ጊዜን ሰጥቼክ ነው። ገብቷል? ጾም ጸሎት ላይ እኮ ነው። ሰውን አክብሬ ነው ስልክ እያነሳ ያለው። ብዙ ሰዎች እኮ ስልክ አነሱም። ማወቅ ያለብኝ የተኛውም እና እዩጎ ብትሄድ 10 ዓመት ስልክ አነሱልን። እሱም ማለት ነው። እሱም ማለት ነው። ባጭሩ እኔ ምን ልስማ አሁን ጸሎት ላይ ስላለ መንፈሴ እንድትረብሽ ስለማልፈልግ መንፈሴን ነው የምጠብቀው። መታስገባ ከሆነ አስገባ። ቸርች መምጣት ካለ ገስተውስ ያለበትም አግሎት አለ 15 ነው። አይ ገስተውስ አልችልም በስልክ ጸልይ ካልከን ለቸርች አደራሻችን በየትኛው አቅጣጫ 5 ማስገባት ነው። በኋላ ወም ነገር ማስገባለሁ ግን እንዲጸልልኝ ብዬ ነበርና በቃ አሁን እንደዚህ ነገር የለም። አሁን ጸሎት ላይ አለ ወንድሜ። አሁን አስገብተህ ከሆነ ደውል፣ ካላስገባክ እንትን አትረብሽኝ። እስከዛ ጸልልኝም በእናትህ አጎቴ በጣም ማማ በቃ እንትን በላይ አስገብተህ ደውል። ወሬ ምናምን እኔ ጋር አይሰራም። ነብይ ነኝ አባ። በቃ ወጣጣራ አይሰራም። እሺ ይሄ እኮ ወሬ አይደለም። አንተ ሁለተኛ ወንባዴ እንዴ ካራያ ጸልልኝም እንዴ በልቾቾ ሁለተኛ እንዳደውል። ማን ያዘዋል እሸቱ እጅግ ደስ የሚል መልእክትን አስተላልፏል። እሱን እንከታተለዋለን። ክቡራን ተመልካቾቻችን ምን አዲስ ቻናላችን በጥሩ ሂደት ላይ ነው የሚገኘው። ሰብስክራይብ ማድረጋችሁን አትዘንጉ። ወደ ቪዲዮ። እዚህ ጫካ ውስጥ
ብቻዬን እንደ እብድ እየጮኩኝ እዚህ ጫካ ውስጥ ሰው ሳይኖር ሰው እያነቃቃው እዚህ ጫካ ውስጥ በነፃነት እያወራው ድሮ ታቁኛላችሁ ቪዲዮዎች ላይ ታችኋል። ምንም ያልፈራው ሰውዬ አሁን ግን ትንሽ የብራለኝ ትንሽ ያስናለ ስልኬን ይወስድብኛል። አይፎን ድሮ ምንም ስልክ የለኝም። አይፎን 7 ነው ያለኝ። ወይም ኪሴ ውስጥ ምንም ብር የለም። ምንም አልፈራም። ምንም ከሌለ ምንም አትፈራም። ችግሩ እያገኘ ስትመጣ እየታወቅ ስትመጣ መኪና ሲኖር ያንን ማንነት ታደርገውና ያን ነገር እምታጣው እየመሰለ ትፈራለህ። አንድ ነገር አታጣም። ትክክለኛ መንፈሳዊ ማንነትን ነፍስን መንፈስን አታጣውም። ያንተ ማንነት ሰውነት አይደለም። ያንተ ማንነት ገንዘብ አይደለም። ያንተ ማንነት ቤትና ስልጣን አይደለም። እነዚህ ትልና ብል የሚበላቸው ሌባ ቢዘርፋቸው ናቸው። ያንተ ማንነት መንፈሳዊነት፣ ያንተ ማንነት ነፍስ፣ ያንተ ማንነት የማይሞት ዘላለማዊ ሕያው የሆነ አካል ነው። ሰውነት እንኳን አይደለም። ያን ካላገኘ ዓለምን ሁሉ ብታገኝ ደሃ ነህ። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅማል? እኔ አይደለም ያልኩት፣ ኢየሱስ ክርስቶስ ነው። ነፍሳችሁን ፈልጉ አግኙ። በስተመጨረሻም ልጅ ለእናቱ የሚገርም ስጦታን ሰጧታል። እንከታተለው። ሕይወቴ ሰምሮ እንዲታና ከኔ ኩለፍተሻልና ሶስትን እንደዚህ ያለብህን ይሆን ነው ያለው ቅዱስ ሚካኤል ተመስገን ታባይል የምታብስ አንተ ብቻ ነቢቴ መድኃኔዓለም ይስጥህ። ተቆርሶ የማያልቀውን እንጀራ ይስጥህ። እውነት በጥፍ ይዘርጋል። ለኔ እንደዘረጋ እውነት ቅዱስ ሚካኤል ያላሰብከው እንጀራ ላይ ያኖር። እውነት እኔ መድኃኔዓለም በለተቀል እንደረገጥከው እርጥብ ይሁን ያስከው እውነት ያንተን ነገር የሚበርሳው ራሱ የተወደዳችሁ የምን አዲስ ተከታታዮች የዛሬው ልዩ መሰናዶ የተከታተላችሁትን ይመስል ነበረ። እስከ ዝግጅታችን ፍጻሜ አብራችሁን ስለዘለቃችሁ ምስጋናችን ልባዊ ነው። ቪዲዮ ላይክ እና ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ጤና ይስጥልን።